ትሬዲንግ ለመጀመር ከ$500 እና ከዛ በታች ካላችሁ በደንብ ስሙኝ። ይሄ ቪዲዮ ሴቭ አድርጉት፣ ይጠቅማችኋል። ትሬዲንግ ላይ እየጀመራችሁ ከሆነ በተአምር የራሳችሁን ገንዘብ ሪል አካውንት ዲፖዚት አድርጋችሁ መጀመር የለባችሁ። ቢያንስ ስትጀምሩ የመጀመሪያውን 3 ወር እስከ 6 ወር በዴሞ ነው ፕራክቲስ ማድረግ ያለባችሁ። ይሄን ያልኳችሁ ለምንድን ነው? ስትጀምሩ በጣም ብዙ ስህተቶች ናቸው የሚኖራችሁ። አይደለም የራሳችሁን ስትራቴጂና ሞዴል አይደንቲፋይ አድርጋችሁ ቢልድ ማድረግ ይቅርና ማርኬቱን ራሱ በስነስርዓት አንደርስታንድ አታረጉ። ከመግባታችሁ በፊት ሳትከስሩ መማር የምትችሏቸው ነገሮች ጠቅላላ በዴሞ ነው መማር ያለባችሁ ማለት ነው። ኤኒ ስትራቴጂ አዳፕት ስታረጉ ያንን ስትራቴጂ ኤክስኪዩት ስታረጉ ዊክነሶች አሏቸው። ኤኒ ስትራቴጂ ዊክነስ አለው። ያንን ዊክነስ አይደንቲፋይ ስታረጉ በራሳችሁ ገንዘብ ከሆነ ያንን ዊክነስ አይደንቲፋይ የምታረጉት ገንዘብ ነው የምታጠፉት ማለት ነው። ስፔሻሊ አፎርድ የማታረጉት ከሆነ ደግሞ በጣም ነው የሚቆጫችሁ ደግሞ አሁን አይደለም፣ ልክ ከ1 ዓመት ከ2 ዓመት በኋላ ዋንስ ኤቭሪቲንግ ሞክራችሁ ሲግናል ሁሉ ነገር ሞክራችሁ ከጨረሳችሁ በኋላ በራሳችሁ ለመማር ከወሰናችሁ በኋላ በራሳችሁ ተምራችሁ ስኪሉን ካመጣችሁት በኋላ ቢያንስ መጀመሪያ የሚሆናችሁን ካፒታል ያኔ ምንም ለማይጠቅም ነገር እንዳጠፋችሁት ስታውቁ ያኔ ነው ሪግሬት የምታደርጉት። ይሄንን ስላችሁ ያው እንግዲህ ከራሴም የኤክስፒሪየንስ አንጻር ነው የምነግራችሁ ማለት ነው። ስትጀምሩ ጀስት ፎከስ ኦን ቢልዲንግ ዮር ስኪል እና ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ሪል አካውንት የሚባለው ነገር ጭራሽ ኮንሲደር ማድረግ የለባችሁ። የምታገኙትን ገንዘብ ጠቅላላ ሴቭ አድርጉት፣ ይጠቅማችኋል። ማርኬቱ የትም አይሄድባችሁም። ጀስት ሴቭ አድርጉ፣ ስታክ አድርጉ ገንዘባችሁን። ከዛ በኋላ ስኪሉ ለማምጣት ላይ ነው መስራት ያለባችሁ ማለት ነው። በዛ መሃል ኤኒ ትሬድ ስትገቡ አፎርድ የማታደርጉት ከሆነ ዝም ብላችሁ በዴሞ ፕራክቲስ አድርጉት። ዴን ዋንስ ያ ነገር ሬዲ መሆን ስትጀምሩ ጀስት የተወሰነ ፖርሽን እያመጣችሁ ቀስ በቀስ ያን ደግሞ ስኬል ማድረግ ትችላላችሁ ማለት ነው። አሁን ላይ ትሬዲንግ ለመጀመር ኢቭን ካፒታል ራሱ የሚያስቸግራችሁ ልጆች ካላችሁ ይህንን ምላችሁ ነገር በደንብ ታውቃላችሁ። በእርግጠኝነት አብዛኞቻችሁ በጣም ብዙ አካውንት ነው ብሎ ያደረጋችሁት ላይክ በሲግናሎች በሌሎች በብዙ ነገሮች ላይ ማለት ነው። ያ ገንዘብ ኦፍ ኮርስ ቢኖር አሁን ስኪሉን ስታመጡት ያ በደንብ ይጠቅማችሁ ነበር ለመነሳት ማለት ነው። ስለዚህ ስትጀምሩ as much as possible ገንዘባችሁን ዝም ብላችሁ አታስገቡ፣ ሴቭ አድርጉት። ፕራክቲስ ማድረግ እንዳረሱ